አፈሳቸው። ሰላም ውድ የዩቲዩብ ፋሚሊያን፣ ዛሬ እንግዲህ ቀውጢና ቤንግ በሆነ ቪዲዮ ተመልሰናል። እንግዲህ ዛሬ በዱካም ማሪዮስ እና ጃ ይመጣሉ። አሪፍ ቆይታ እናሳልፋለን ተስፋ እናደርጋለን። ለስኮ ድሃ ናችሁ ያላችሁ ተብለን ውጪ ቆመናል። ምንም መሰከስ አይደለም። ምን ብለውናል? ያባረሩ ብለውን ያባረሩ። ድሃ ናችሁ እናንተ ያልተጋበዘ ነው። ድሃ ነው ተብለህ ነው በቃ። መኪና ቆመ ቢሆን ኑሮ ትገባ ነበረ፣ ግን መኪና ስላላቆመ ብቻ ድሃ ናችሁ ተብለናል። እስኪ ሀብታም ካደረጉ መጨረሻ እናሳያቸዋለን። ካላስገቡን እዚህ ሆቴል እንዳትገቡ፣ እሺ? ጭራሽ እንዳትመጡ። ሰው ይለያሉ። በገንዘብ ነው ሰው የሚለዩት። ካላስገቡን ነው ያሉት። ካስገቡን ግን ኖርማል ነው አይደል? አሬ ከኪሩ እየታወሰኛል። ወይኔ አማኑ የዛሬ 2 ዓመት ታዋቂ ትበሮኝ እዚሁ ሆቴል ራሳቸው ጋብዘውኝ ካልጠሩ ያረጋኝ ራሳቸው። ከዛ እኔ ተንቀባሬ ፕሮግራም አስይዛቸውና አልመጣም ቀራል። ይሄ ነው ፕላን። ስንደውል 2 ሰዓት ነው መግቢያ አይደል? ዶሮፕን የሚለው ቲኬቱ ላይ 2 ሰዓት ነው። ከዛ 3 ሰዓት ነው ምናምን 3 ሰዓት። ከዛ በኋላ 3 ሰዓት ስንመጣ 4 ሰዓት። አሁን 4 ሰዓት ሆኗል፣ አላስገባም እያሉ ነው። ከዛ መኪና ቆም ይገባል ማለት ነው። ቆይ ቅድሙ ነው እዚህ መቆም ነበር እኮ። አሁን እኮ ማለት ነው የምር ገብተን ምን ብሎ ተጠቀመው እኛ ወንበር ከፈለጉ ወንበር ማን እንቆምላቸዋለን እ ትነስና ትመለሳለህ። እንገባለን። አሁን ባለ መኪና ጠብቀህ እዛ ጋር ቁምና ትወጣለህ ተመልሰህ። ሰው ማስተጓሉ እችም ስልጣን ነው እንግዲህ ፓርኪንግም ስልጣን ነው ያለው። እኛ ነው ውጭ ያስቆሙ በፓርኪንግ እንደዚህ ተንገላታል። መኪና ይኖር ባለቤት ነው ብሳለው ሻርጎ እንደሚያባረር ነው ብለ አንተ ችስኩ ነው ያለው። አቡ ችስኩ አባ መንገድ ለቀቅ ገበያ ተሸፍናለህ ነው የተባለው። ገበያ ተሸፍናለች። አንተን ምን ለምን ያስመሰሉት? እዛ የቆመውን ትቶ መኪና የያዘውን ሰውዬ አናግሯል። ለምን እውነት ነው? ምንድን ነው እውነት? እንደዛ ነው። ባለ መኪናው ያ ቢሆንስ የቆመው ጥቅም ነው እኮ ካንተ በላይ ሲጠቀም እና አስቀድመው ይናገሩ። ዶች አትምጡ። ለምሳሌ ልንገርህ፣ አንተ ገብተህ እዛ ጋር ብቻ ሞላ ቢባል ጎትቶ ሊያስወጣ ነው። አንተ አይደለም እኮ አሁን
ገብቶ እንዲጠቀሙ ነው የሚፈልገው። እኛም እንጠቀማለን። አረ እኮ ትጠቀማለህ። ኖ ማትጠቀሙ ከሆነ ደግሞ ለምን ከገባ ራሱ ማትጠቀሙ ውጡ ይሉን እኮ አክብረን እንወጣለን። ቢያንስ ውስጡን ገብተን ወይ ከሌላችሁ ተመለሱ ወይ አቀማችሁ ቲኬት እዚህ ጋር ዋጋ ነግሩን እኮ እንትን ቢለ አስቡ። እዛው ተገባ እኮ መጥቶ ሰውዬውን በቃ እኔ የሆነ ስንት ነው ብለህ ስትጠይቅ መኪና አቁመው ገቡ መጥተው ማርያም ሁለት ልጆች ገቡ መጥተው መኪና አቁመው አቸው አሁን ቀይ ቀሚስ ያደረገችው ነው ገባች ማርያም ልትገባ ነው። ይሄ መኪና ጋር ዛሬ እኮ ነበር እየሰፈሩ ስለሆነ እኔ አሁን እዚህ ጋር ቢናገረኝ ዝም ብዬ ጠፈጠፍለታለሁ። እንደ ቂጣ ያገላብጠኝ ችግር ግን ከዚህ ቦታ ሲወጣ እኔ እንደ ቂጣ አገላብጠዋለሁ። እኔ ቢያቀተኝ ለሀያ ሆነን እናገላብጠዋለን። ብቻ ጠብቁን፣ ተከታተሉን እኮ ግልጹን ንገሩን። ማርያምን ወይ አትገቡ ሂዱ በሉ። እርስ በርስ ያልተስማሙም እኮ ምን እሺ ነው አይደል? እንደሱ ማ ማርያምን በቃ እኛ ያመጣ ቆይና እና እዚህ ጋር ሆነን አንተ ጥይት ምናምን ሽጉጥ አላቀባበል ምንድነው ይሄ ደግሞ እና እዚህ ጋር ሂድ በእናትህ ልገባ እንደ መጣው እንዴ ይሰርዙት ዝግጅቱን ከፈለጉ ምን ሆኖ ቆይ አትገባም ብሎ ተያይዘው መሰለኝ። አይመስለኝም የራሱ ጋር ነው መሰለኝ። ሚሊሾቹ ቆመው ነው እንደሚሉት ኖ ሚሊሾቹ ቆመው ነው እንደሚሉት መኪናው ወጣ ወጣች ማለት ነው። አስጠበቅ ባጃጃማ ነው እዛ ቆመ። አሁን ታውቃለህ በዚህ ለኛ ነው የምንጠቀቀው። ለምንድን ነው እኔ እነሱ ነው የምለው ገብርኤልን ይጠፍጡፍኛ አገላብጠው አንድ ካሳፈረፈበት በቃ አሪያኛው ራሱ አበዘው ምሩምሩና ማ ለሁለት እኮ ነው ሊሞቱት የነበረው። ያኛው ከዛኛው ጋር ተጣልቶ ያኛው ልጅ ሄዱ እኮ እዚህ ጋር የተደረበው ሌላ ሰማኝ ስሜት ተረበሽ። የት አለ ይኸው ማናጀሩ ወጣ። ሲጀመር ያኛው ማለት ነው ጋርድ ነው እጁ ላይ እኮ ነገር አለ። ጋርድ ነው እሱ ውስጥ ነው ይሰጣል። እርስ በርስ ነው እርስ በርስ ነው። አንተ ምንድን ነው የሚያክሉት? ዝሆንና ዝሆን ሲጋጭ አይ ተጎዳቻል። ይሄ ይለያል ይበና ልቡ በቃ እኛ በእኛ አጠገብ ያለፈው እኮ ሊመታው ነው። አንተ ሄዶ አተራመሳቸው እኮ ሲጀመር ማን አስፈለገ? ማን ይጣላል? እዚህ ጋር እኮ በራሳቸው ነው የተጣሉት። የተጣለ ማገላገል ሲገባቸው እርስ በራሳቸው ተጣሉ። ምን ያደርገኝ ሲጣሉ ቪዲዮ ቀረጽኳቸው። የገቡትም ወጡ እንዴ? ምን ነው እንዳለ ጓደኞቼ ማኒና ወንዲ ታፍሰዋል ገብተዋል። እኔ ደግሞ መጨረሻውን ሳለ አልሄድም ብዬ ልይዙኝ ቀርቻለሁ። ወይ ተያይዘን እንገባታለን ወይ ደግሞ እንቀራታለን።
እንዲህ አፈሳቸው። በቃ እነሱ ገብተዋል። አማኒ ነው እንዲህ ገብተዋል። አሬ ወደ ቤት እየገባሁ ነው። ቢቀርብኝስ? ቴዲ ዘፈን ለቋል። ቴዲ አፍሩ የቴዲ ዘፈን እየሰማሁ ብተኛስ? እንዴ የእሱን ስትሪም ባረግስ? ቁጭ ብዬ አሁን ገብቼ አፑል ሪያክት ባረግስ? እንዲህ ዱላ ከምጠጣ ወይ አንተ ጠርተውን አንደኛ ምን መሰላችሁ? 1 ሰዓት አሉ። እሺ ለምን 2 ሰዓት አሉን ስንደውል ቲኬቱ ላይ ራሱ ብቻ ባነር ቲኬቱን አላውቅም። ብቻ የሆነ ልጅ ዲጄው ነው እንግዲህ የፖስተው የዲጄው አካውንት ላይ ነው 200 ብር። ለምን 200 ሳይሆን 2 ሰዓት ነው አሉን። ከዛ እሺ ብለን 2 ሰዓት ገባን። 2 ሰዓት ስንሄድ አይሆንም እሺ ምናምን እሱ 5 ሰዓት ነው የሚመጡት ልጆቹ እና 3 ሰዓት ነው የሚገባው መገባት 3 ሰዓት ነው መገባት የሚጀምረው አሉ። ከዛ እሺ ብለን 3 ሰዓት ፑል ተጫውተን እታች ሄደን እርጥብ በልተው ያልበል ብቻ በልተን እየተመለስን ነበረ። ከዛ ስንመጣ ቁሙ ምናምን ልክ ልንገባ ስትል ማናጀሩ ነው መሰለኝ መጥቶ በኋላ እናንተ ቪዲዮ ልቀርጹ ነው ምናምን ሲለን፣ አዎ ቪዲዮ ልንቀርጽ ነው ምናምን አሉን። ከዛ በኋላ ትገባላችሁ አሉን። እሺ ብለን መጣን። ወላ ሮጬ መጥቼ ምናምን አውትሮ አልሰራሁለትም ነበረ። አውትሮ ነው የሚባለው ብቻ አልሰራሁለትም ነበረ እና ያው ልጆቹም ዛሬ ጠዋት ተፈተዋል። እንትን ብለዋል። ጣጣ የለውም። ጠዋት ነው የተፈቱት 1 ሰዓት አካባቢ ትንሽ ሻማ ምናምን እዛ ከፍለዋል እና የተሻለ መግባባት ምናምን ነበር። ከዛ በኋላ ስንት ሰዓት ነው 5 ሰዓት ነው ምናምን ነገር ልጆቹ ገብተው እዛ የነበሩ ልጆች የተቀሩ ልጆች ምናምን ተመልሰው ገብተው ዘና ፈታ ብለዋል። ብቻ እኔ ወደ ቤት ተመለስኩኝ እና በቀጣይ ቪዲዮ እስከምንመለስ መልካም ቸር ሰንብቱ። በቀጣይ ቪዲዮ እስከምመለስ ቸር ሰንብቱ። ቻው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ።